እስቲ አስቡት፣ በሕይወት ዕጣ ፈንታችሁ ውስጥ በአንድ ወቅት የሰማይ መልአክ የነበረውን የአሁኑን የጨለማ ገዢ፣ የሰው ልጆች ሁሉ ጠላት የማግኘት የማኖርና የመግደል መብት ቢሰጣችሁስ? ዛሬ አንድ በአምላክ ፍቅር በተሞሉ ማኅበረሰቡ በፍቅርና በደግነታቸው በተማረከላቸው ምግባራቸው ለመልአክ የቀረበ ራሳቸው ለሃይማኖታቸው የሰጡ ዘወትር ተግባራቸው ጸሎትና ቡራኬ የሆነ የዚች ዓለም ክብርና ባለጠግነት እርግፍ አድርገው የተዉ የሰማዩን አምላክ ብቻ የሚከተሉ አባ ስምዖን አስደናቂ ገጠመኝ ላካፍላችሁ። እንዲህ ሆነ። በሕይወት ዑደት ውስጥ በመኖር አንድ ቀን አባ ስምዖን በዕጣ ክፍላቸው ቆሙ። በመኸር ወቅት በአንድ ምሽት አባ ስምዖን በሐሳብ ተውጠው ሸለቆዎቹንና ጋራዎቹን እያቋረጡ ወደ አንድ ጭር ያለ መንገድ በእግራቸው በመጓዝ ላይ ያሉ፣ በመንገድ ዳር ካለ አንድ ጉድጓድ ውስጥ የጣር ጩኸት ሰምተው ብንን አሉ። ቆም ብለው ድምፁ ወደ መጣበት አቅጣጫ ወደ ጉድጓዱ አዩ። ጭንቅላቱና ደረቱ አካባቢ ካሉት ሰፋፊ ቁስሎች ደሙ እንደ ጅረት ይንዠቀዠቃል። በሚያሳዝን ሁናቴ አድኑኝ፣ አድኑኝ፣ እርዱኝ፣ ምሕረትን አድርጉልኝ፣ መሞቴ ነው እያለ እርዳታ እንዲደረግለት እያለከለከ ይለምናል። አባ ስምዖን ግራ ተጋብተው ወደሚያጣጥረው ሰውዬ እየተመለከቱ ለራሳቸው ይህ ሰው ሌባ መሆን አለበት፣ ምናልባትም መንገደኞች ሊዘርፍ ሲሞክር አግኝተው ደብድበው እዚህ ጥለውት ሄደው ይሆናል። አሁን የቆሰለው በዚህ ምክንያት መሆን አለበት። አሁን እኔ እዚህ ያለው ከሞተ የእሱን ሕይወት አጥፍተሃል ተብዬ የምወለጀለው እኔ ነኝ ሲሉ አሰላሰሉ። ሁኔታውን አውጥተው አውርደው ካመዛዘኑ በኋላ ውሳኔ ላይ ደርሰው ጉዟቸውን ቀጠሉ። በዚያን ጊዜ የሚያጣጥረው ሰውዬ እባኮትን ትተውኝ ሂዱ፣ ይምጡና ይርዱኝ ብሎ ድምፁን ከፍ አድርጎ በመናገር አስቆማቸው። አባ ስምዖን እንደገና ከራሳቸው ጋር ሙግት ገጠሙ። አንድ ሰው ለመርዳት አሻፈረኝ ብለው ጥለው የሚሄዳቸው ነገር ያልተገባ ድርጊት መሆኑ ድንጋጤ ፈጠረባቸው። ይሁንና ከንፈራቸው እየተንቀጠቀጠ አሁንም በእርግጠኝነት ይህ ሰው ከተማ ውስጥ ከሚዞሩ እብዶች መሃል አንዱ መሆን አለበት፣ ቁስሎቹን ሳያቸው ልቤ ፍርሃት ያደረበት ለዚህ ነው፣ ምን ላድርግ? መንፈሳዊ ሐኪም ስጋዊ ቁስልን ለማከም አይችልማ፣ ይህ እኮ የተረጋገጠ ነገር ነው በማለት ከራሳቸው ጋር ተነጋገሩ። ሊሞት የተቃረበው ሰውዬ የሰውን ልብ በሚያቀልጥ ስሜት በሚነካ ንግግር ማሰማት ሲጀምር አባ ስምዖን ጥቂት እርምጃ ወደፊት ተራምደው ነበረ። ይምጡ፣ ወደ እኔ ቀረብ ይበሉ፣ ይምጡ እንጂ ለረጅም ጊዜ ወዳጆች ሆነን እኮ ቆይተናል። እርስዎ መልካሙ እረኛ አባ ስምዖን ኖት። እኔ ሌባ ወይ ደግሞ ወንበዴም አይደለሁም። ስለዚህ ይምጡና ወደ እኔ ቀረብ ይበሉ። በዚህ ጭር ባለ ስፍራ እሞት ዘንድ ጥለውኝ አይሂዱ። ይምጡና ማን እንደሆንኩ ልንገሮት ሲል አቃተተ ሰውየው። አባ ስምዖን ወደ ሰውየው ቀረብ ብለው ከተንበረከኩ በኋላ አይኖቻቸው አፍጥተው በትኩረት አዩት። ሆኖም ግን በእርሱ የሚቃረን ገጽታዎች ያዩትን እንግዳ ፊት ነው ያዩት። ሰውየው ፊት ላይ ብልህነትና ደግነት፣ መልከ ጥፉነትና ውበት እንዲሁም እርጉምነትና ደግነት
ተደባልቀው ይታያሉ። እናም ከተንበረከኩበት በፍጥነት ተነሱና ቆጣ ብለው ማነህ አንተ በማለት በጩኸት ጠየቁት፣ ግራ ተጋብተው። የሚያጣጥረው ሰውዬ እየደከመ ባለ ድምፅ አባ ረጅም ጊዜ ጥሩ ወዳጆች ሆነን ቆይተናል፣ አይፍሩኝ፣ እቆም ዘንድ ደግፈው ያንሱኝ እና ቅርብ ወዳለው ትንሽ ጅረት ወስደው ቁስሎቼን በማጠብ በነጠላዎት ይሰሩልኝ አለ። አባ ግን ከዚህ ይልቅ ጥያቄውን አቀረቡለት። እኔ አላወቅኩም፣ ከዚህ ቀደም አንተን ማየቴን እንኳን አላስታውስም። ስለዚህ መጀመሪያ ማን እንደሆንክ ንገረኝ። ሰውየው በሚያጣጥር ድምፅ መልስ ሰጣቸው። ማንነቴን በደንብ ያውቁታል። 1000 ጊዜ አይተውኛል። በየቀኑ ስለ እኔ ይናገራሉ። እኔ ከእርሶ ከገዛ ሕይወቶ የበለጠ ውድ ነኝ። ይህን ጊዜ አባ ትዕግስት አጥተው ንግግሩን አቋረጡት። ይገስጹት ያዙ። አንተ ቀጣፊ አስመሳይ፣ በጣር የተያዘ ሰው አይዋሽም። እውነቱን ነው መናገር የሚገባው። በመላ ሕይወቴ ዘመን ይህንን አስቀያሚ ፊትህን በጭራሽ አይቼው አላቅም። ይልቅስ ማን እንደሆንክ ንገረኝ፣ አለዚያ እየቆሰለች ባለች ሩሩ እንዲሁ እየተሰቃየ ትሞት ዘንድ ትቼ መሄዴ ነው። በጣረ ሞት የተያዘው ሰውዬ በቀስታ ተንቀሳቅሶ የቄሱን ዓይኖች አተኩሮ ተመለከተ። ከንፈሮቹ ላይ ረቂቅ ፈገግታ እየታየ በዝቅተኛ ወፍራምና ለስላሳ ድምፅ እኔ ሰይጣን ነኝ አለ። አባ አደገኛ የፍርሃት ስሜት ወደቀባቸው። ግራ ተጋቡ። መስቀሉን በአንገታቸው ላይ አጥብቀው ያዙ። ወደ ኋላም አፈገፈጉ። ሆኖም ሰይጣን በፍርሃትና በስቃይ ውስጥ ነበረ። አባ አትራቁኝ፣ እኔ አሁን የመላእክት መሪ አይደለሁም። እኔ በዚህ አፈር ላይ የሞት ጣዕም እየቀመስኩ ያለው የተሰበረ ፍጡር ነኝ። የኔ መኖር ለእርሶ መኖር ነው። የኔ መጥፋት የእርሶም መጥፋት ነው። ስለዚህ ሊያድኑኝ ይገባል አለ ሰይጣን። አባ ይህኔ መለስ አሉ። ፊታቸው በጥያቄ ተሞልቶ ግራ በመጋባት ተሞልቶ ነበረ። ምን አልክ? ያንተ መኖር ለኔ መኖር ምክንያት ነውን? እንዴት ሆኖ ነው ያንተ መጥፋት ለኔ መጥፋት ምክንያት የሚሆነው? ሲሉ በግርምትና ድብልቅልቅ ባለ ስሜት ጠየቁት። አባ ሰይጣንን እንዲሞት ትተውት ይሄዱ ይሆን ወይስ ሰይጣን እንዲያድኑት ያሳምናቸው ይሆን? በቀጣይ ክፍል አብረን እናያለን። መልካም ቆይታ። አመሰግናለሁ።